ሰላም ጤና ይስጥልን እንደምንላችኋል የቶዳሳሽ ቤተሰቦች ሰበር ዜናዎች ደርሰውናል እንደሚከተለው እናቀርበዋለን። የኢራን መንግስት መሪ አያቶላ ካሚኒ መገደላቸው ተረጋግጧል። በተሰነዘረው ጥቃትም በርካታ ባለስልጣናትና ሌሎች ሲቪላውያን መገደላቸው ተነግሯል። ምን ደረሱ የሚለውን በዝርዝር የምንመለከት ይሆናል። ከሀገር ውስጥ ስንመለከት በቤተ ክርስቲያን ላይ የሚደርሰው ጥቃት አሁንም መቀጠሉን ተነግሯል። ይህንንም በዝርዝር እንመለከተዋለን። እስከዚያው ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። አስተያየት ካላችሁም ኮሜንት ላይ ያስቀምጡልን። ወደ ዝርዝሩ እንሄዳለን። የኢራን መንግስት አያቶላ አሊ ካሚኒ መገደላቸውን አረጋግጦ 40 የሐዘን ቀናት አውጇል። የኢራን ጠቅላይ መሪ እስራኤልና አሜሪካ ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ መንግስት መገናኛ ብዙሃን አረጋግጠዋል። ከኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ውስጥ በሀገሪቱ መገናኛ ብዙሃን የተበተነው መግለጫ አያቶላ ካሚኒ የተገደሉት ቅዳሜ ጠዋት በጽህፈት ቤታቸው ላይ በተፈጸመ ጥቃት ነው። የጠቅላይ መሪው ሞት ተከትሎ በመላ ሀገሪቱ 40 የሐዘን ቀናቶች ታውጀዋል። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ይሾማል ተብሎ ይጠበቃል። የሀገሪቱ ፕሬዝዳንትና ሌሎች ሁለት ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩ ተገልጿል። በትናንትናው ጥቃት የአያቶላ ካሚኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አስታውቀዋል። ከ200 በላይ ሟቾች መካከል 40 የሚሆኑት ባለስልጣናት መሆኑ ተረጋግጧል። በተጨማሪም የካሚኒ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮት ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። በተጨማሪም በኢራን ከፍተኛ ወታደራዊ አዛዦች ላይ የግድያ መደረጉን ተገልጿል። የሀገሪቱ የመከላከያ ሚኒስቴር አዛዥ ናስሬዲን ቅዳሜ ዕለት በተፈጸመው ጥቃት ተገድለዋል። የጦር አዛዦች ጠቅላይ አዛዥ ሌተናል ጄኔራል አብዱራሂም ሞሳቪ በተመሳሳይ ጥቃት መገደላቸው ተረጋግጧል። በተጨማሪም ሌሊት በእስላማዊ አብዮት ዘብ መሪ ሜጀር ጄኔራል ሞሐመድ ፓኪፖር እና የመከላከያ ምክትል ጽሕፈት ቤት የሆኑት አሊ ሻምኪኒ መገደላቸውን ታስሚ ዜና ወኪል ዘግቧል። በትናንትናው ምሽት የአሜሪካው ፕሬዝዳንት ትራምፕ አብዛኛውን የኢራን ከፍተኛ አመራሮች አልቀዋል ሲሉ ተናግረዋል። ከጠላቶች ጋር ለዓመታት ለመዋጋት የሚያስችል እጅግ የላቀ የቴክኖሎጂና ትጥቅ አለኝ ስትል ኢራን አስታወቀች። የኢራን አጸፋዊ እርምጃ ገና ምንም እንዳልተነካ አሳውቃለች። ሌሊቱን ከእስራኤል ሚሳኤሎች እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት ላይ ሚሳኤል እየተናጠች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀምበት አሳውቃለች። ኢራን ከጠላቶች ጋር ለዓመታት መዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ብላለች። አንድ የኢራን እስላማዊ አብዮታዊ ዘብ ከፍተኛ መኮንን አሁን አገሪቱ እየተጠቀመች ያለችው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆች እንደሆኑ ገልጸው ጦርነቱ የገፋ ሲሄድ ግን እስካሁን ጥቅም ውስጥ ያልዋሉ እጅግ ዘመናዊ ትጥቆች መጠቀም ጀምራለሁ ብላለች። መረጃ ምንጮች ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ የሚገመቱ የተለያዩ የባለስቲክና የክሩዝ ሚሳኤል አይነቶች ማበልጸጉ የተባለው የሚሳኤል አጭር ርቀት እስከ 300 ኪሎ ሜትር የሚጓዝ ሲሆን ሱማራ የተባለው ሚሳኤል ደግሞ ረጅም ርቀት ከ2500 ኪሎ ሜትር መጓዝ የሚችል ነው። በሌላ በኩል ኢራን በእስራኤል በ7 የአሜሪካ ወዳጅ ሀገራት ላይ የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገራቶች ላይ የሚሳኤልና የድሮን ናዳ እያዘነበች ትገኛለች። ከነዚህ ሀገራት መካከል ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ኩዌት፣ ኢራቅ ናቸው። ከነዚህ ባለፈ ኢራንና አሜሪካ በማሸማገል እንዲሁም በገለልተኝነት የምትታወቀው ኦማን ወደብ ላይም የድሮን ጥቃት ደርሶ አንድ ሰው መጎዳቱ ተነግሯል። እስካሁን ከመካከለኛው ምስራቅ ሀገራት
የድሮንም ይሁን የሚሳኤል ጥቃት ያልተሰማባት ሀገር ኦማን ብቻ ናት። በመቀጠል ደግሞ ወደ ሀገር ውስጥ የዜና ምንጫችን በምንሄድበት ሰዓት ትናንት ምሽት 7 ሰዎች ተገለው መቀበራቸውን የተፈጸመባቸው የሽርካ ወረዳ ቤተ ክህነት አሳውቋል። ትክክል ነው። የተገደሉ 7 ሰዎች ቤተ ክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ትናንት ወዲያ ከተገደሉት 21 ምዕመናን ውስጥ የተገደሉ ናቸው። የአርሲ ዞን ሀገረ ስብከት ከትናንት ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል። 2 ታግተው በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ትናንት ምሽት ተጨማሪ ምዕመናን መገደላቸው ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት እንዲሁም በዞኑ የሽርካ ወረዳ ቤተ ክህነት በትናንት ወዲያ ግድያ በተፈጸመበት በሽርካ ወረዳ ጃዊ ዋጮ ቀበሌ ትናንት ምሽት ሌላ ጥቃት ተፈጽሟል። 7 ምዕመናን በታጠቁ አካላት ተገድለዋል ሲሉ ለኢትዮ ዳሳሽ ዘግበዋል። ወረዳ ቤተ ክህነት አካል ዛሬ ከሰዓት በሰጡት ቃል ትናንት ምሽት 7 ሰዎች ተገድለዋል፣ ቀብራቸውም ዛሬ ተፈጽሟል ብለዋል። በዚሁ እስካሁን በተረጋገጠው መረጃ ብቻ በ2 ቀናት በቀበሌው የተገደሉ ምዕመናን ብዛት 28 ደርሷል። በትናንት ማታ በርካታ ቤቶች ተቃጥለዋል፣ ሲቃጠሉም ነው ያደሩት። አንድ ቤተክርስቲያን ተዘርፏል ያሉት የቤተክርስቲያኑ አካል ቤተክርስቲያኑ ዙሪያ ያሉ ደጀ ሰላምና አዳራሽ ተቃጥለዋል ብለዋል። ስጋቱ አሁንም እንዳለ ነው ያሉም ሲሆን ይህ ጥቃት የተሰነዘረው የቤተክርስቲያንን ጃዊ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው የተወሰነ ኃይል ብቻ ከዞኑ መጥቷል። ሟቾቹ እንዲቀበሩ ያደረጉትም እነሱ ናቸው። ነገር ግን ይቆዩ ወይስ ይሄዱ የታወቀ ነገር የለም። የአርሲ ዞን ሀገረ ስብከት በበኩሉ የሚያገኙትን ነገር እየተጠቀሙ በቤተክርስቲያን ውስጥ ተጠግተው የሚኖሩ የነበሩ አቃቢና ነዳያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃት ተገለዋል ሲሉ ለኢትዮ ዳሳሽ ገልጸዋል። ይህን ያሉት አንድ የሀገረ ስብከቱ አመራር በሰጡት ቃል ትክክል ነው፣ የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ትናንት ወዲያ ከተገደሉት 21 ምዕመናን በተጨማሪ መሆኑ ተገልጿል። ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ኮሜንትም በመስጠት አብራችሁን እንድትሆኑ እናመሰግናለን። ሌሎች ተጨማሪ መረጃዎችንም የምናደርሳችሁናል። ለአሁኑ ሰላም ሁኑ።